ሰላም እንዴት ናችሁ? ዛሬ እንግዲህ በኢትዮ ኮደርስ ማለት ነው እንዴት አድርገን ሰርቲፊኬት ዳውንሎድ እናደርጋለን የሚለውንና አዲስ ደግሞ የተጨመረ ኮርስ አለ። እሱንን ምን አይነት የሚሆነው በመጀመሪያ ኢትዮ ኮደርስ ብለን እንገባለን። በባለፈው እንደተሰራላችሁ ቪዲዮ ማለት ነው። ከገባን በኋላ እንደምታዩት የመጀመሪያው ነው ፕላትፎርሙ። እንግዲህ ለዛ አዲስ የሆናችሁ የመጀመሪያውን ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። እዚህ ላይ ስንገባ እንግዲህ አዲስ ኮርስ ተጨምሯል። እሱም የተጨመረው ምንድነው? አርቲፊሻል ኢንተለጀንስ ነው። በባለፈው ቪዲዮ ላይ አሁን የሰራነውን ስናይ 3 ኮርስ ብቻ ነበረ መጀመሪያ ላይ ማለት ነው ሲጀምረው እዚህ ጋር 3 ብቻ ነበረ። አሁን ላይ ግን አንድ ተጨምሮ ኦሬዲ እዚህ ላይ እንደምታዩት 3 ነበር መጀመሪያ ላይ፣ አሁን ላይ 4 ሆኗል ማለት ነው። አሁን እዚህ ጋር ኮርስ ላይ ስንገባ እንደምታዩት 4 ኮርሶች አሉ ይላል። ፕሮግራሚንግ ፋንዳሜንታል፣ ዌብ ዴቨሎፕመንት ማለት ነው፣ አርቲፊሻል ኢንተለጀንስ ፋንዳሜንታል አዲስ የተጨመረው ነው። ይሄ ዳታ ሳይንስ ፋንዳሜንታል እና አንድሮይድ ኮትሊን ዴቨሎፐር ናቸው። እንግዲህ አዲስ የተጨመረውን ኮርስ ሬጂስተር አድርጋችሁ በዚሁ አጋጣሚ እንድትወስዱት ነው። እኔ አሁን በዚህ በአርቲፊሻል ኢንተለጀንስ ነው ሰርቲፊኬቱን ዳውንሎድ ያደረኩት። እስቲ እሱንም ገብተን እናያለን። ያው ኮምፕሊት ካደረጋችሁም በኋላ ገብታችሁ ድጋሚ ማየት ማንበብ ትችላላችሁ። እስኪ ማይ ፕሮግራም የሚለው ላይ ልግባ። እንግዲህ በአንድ ጊዜ ሁሉንም ኮርስ መማር ትችላላችሁ፣ ችግር የለውም። እዚህ ጋር እንደምታዩት ፕሮግራሚንግ ፋንዳሜንታል እንደምታዩት 40% ላይ ነው። አንድሮይድ እንደምታዩት እዚህ ያለ እና እነዚህ የተጀመሩት ናቸው ማለት ነው። ኮምፕሊትድ ፕሮግራም ይላል። አሁን ይሄ አርቲፊሻል ኢንተለጀንስ ፋንዳሜንታልስ ላይ 100% ይላል። እናንተም እንግዲህ የጀመራችሁትን ኦሬዲ ኮንቲኒው ብላችሁ መቀጠል ይቻላል ማለት ነው። ሪዚዩም ብላችሁ ለምሳሌ ይሄን ፕሮግራሚንግ ፋንዳሜንታልስ አሁን ብናየው ያላለቀውን ፓርት ሪዚዩም ብለን መቀጠል እንችላለን ማለት ነው። ካቆምንበት በመቀጠል ኮርሳችንን እናጠናቅቃል ማለት ነው። ከዛ በኋላ እንግዲህ ኮምፕሊሽን ላይ ፈተናው አለ። ኦሬዲ ከፈተናው በኋላ እንዴት አድርገን ዳውንሎድ እናደርገዋል የሚለውን ደግሞ ማሳያችን ነው የሚሆነው ማለት ነው። አሁን ይሄ ካቆማችሁበት ለመቀጠል ካቆማችሁበት ኦሬዲ እንደምታዩት እዚህ ላይ ነው የቆመው። አሁን ይሄኛው ኢንትሮዳክሽን ቱ ኮንዲሽናልስ የሚለው ላይ ያው ኔክስት እያላችሁ ኔክስት ባላችሁ ቁጥር እዚህ ጋር ራይት ስለሚያደርገው ኦሬዲ አይታችሁታል፣ ተምራችሁታል ተብሎ ነው የሚታሰበው። ያልጨረሳችሁ ሰዎች ካላችሁ መጨረስ ትችላላችሁ፣ ምንም ችግር የለውም። ኦሬዲ ሪዙም እስካለና ኮንቲኒው ማድረግ እስከቻላችሁ ድረስ ቢቆይም ራሱ ኦሬዲ በአንድ ቀን በ2 ቀን ውስጥ መጨረስ ትችላላችሁ። ያው እናንተ እንድትረዱት ስለሚፈልግ ነው። እስኪ አሁን ደግሞ ኮምፕሊትድ ፕሮግራም ይለዋልና እንዴት እንደሆነ እስኪ እሱን እንዴት አድርገን ዳውንሎድ እንደምናደርግ ማለት ነው። ይሄ አርቲፊሻል ኢንተለጀንስ እንደምታዩት ኮርሶቹ አሉ። የመጀመሪያ ላይ አሁን ኮርስ 1 ይላል እዚህ ላይ እንደምታዩት የተወሰዱ ናቸው። እንደምታዩት ሁሉም አሁን እዚህ ላይ በአረንጓዴ የታረመ ነው። ኦሬዲ ይሄ ኮርሱ ያለቀ ነው ማለት ነው። ለምሳሌ መጨረሻ ላይ እንምጣና እስኪ አሁንም ኔክስት እንበለው። እዚህ ጋር ለማሳየት ያህል ነው። ኦሬዲ እንደምታዩት ሁሉም 100% ስለሚል እዚህ ኦሬዲ ያለቀ ነው። ኔክስት ኦኬ። ይሄኛው ስለ ቻትጂፒቲ ነው የሚያወራው። እስኪ መጨረሻ ላይ እንዴት እንደደረስኩ ነው። ኦሬዲ እንግዲህ ኔክስት እንላለን። ስለ ኢቲካል ኤአይ ያወራል እዚህ ላይ እነዚህን ሁሉ ማለት ነው። እንግዲህ እየገባችሁ የምታዩና የምትማሩት ነው የሚሆነው። ኮርሱን ያው ዳውንሎድ ማድረግ ትችላላችሁ። እዚህ ላይ ቪዲዮውን ዳውንሎድ ወይም ትራንስክሪፕቱን ዳውንሎድ ማድረግ ይቻላል። ዳውንሎድ አድርጋችሁ ወደ ስልካችሁ ወደ ኮምፒውተራችሁ ዳውንሎድ በማድረግ ኮርሱን ለሌላ ጊዜ ማንበብ ትችላላችሁ። አሁንም ወስዳችሁትም እንኳን ራሱ መታችሁ ድጋሚ ማንበብ ትችላላችሁ ማለት ነው። አፍተር ኮምፕሊሽን ራሱ ማንበብ ይቻላል ማለት ነው። ይሄ ነው አሁን ሰርቲፊኬት አሰስመንት መጨረሻው ማለት ነው። ኦሬዲ ሰርቲፊኬት አሰስመንት ይላል። ይሄ ላይ እንደምታዩት ስትጨርሱ
ይሄኛውን ፔጅ ያመጣላችኋል። ቲፕስ ቱ ፓስ ሰርቲፊኬሽን አሰስመንት ይላል። ባይ ፎሎዊንግ ዘ ቢሎው ቲፕስ ዩ ማክሲማይዝ ዩር ቻንስ ኦፍ ፓሲንግ ዘ ሰርቲፊኬሽን አሰስመንት ኤንድ ጌቲንግ ዘ ሰርቲፊኬት ፕሊስ ኖት ዛት ኢፍ ዩ ዶንት ፓስ ዘ አሰስመንት ዩ ካን ኪፕ ሪአቴምፕቲንግ ኢት አንቲል ዩ ፓስ ኢት። ምናልባት ባታልፉት መደጋገም ትችላላችሁ ነው። በቃ የደጋገማችሁ አንዴ ካልተሳካ ሁለተኛ መፈተን ትችላላችሁ፣ ችግር የለውም። እዚህ ላይ እስኪ ስለ ፈተናው ምን ይላል የሚለውን ስናይ ኦንላይን ነው ፈተናው የሚሆነው። ሙሉ በሙሉ ፈተናው ኦንላይን ነው። የተማራችሁትን ኦልሬዲ የምትጠየቁት ዩ መስት ሲት ፎር ዘ ሰርቲፊኬሽን አሰስመንት ዊዝን 8 ዊክስ ኦር ሌስ ዲፔንዲንግ ኦን ዌን ዩ ኤንሮልድ ፍሮም ዘ ዴት ዩ ኤንሮልድ። በ8 ሳምንት ይላል፣ 2 ወር አካባቢ ነው። ግን ገብታችሁ ስታዩት ሪዚዩም ብሎ ኮንቲኒው ማለት የምትችሉ ከሆነ ከ2 ወር በላይም ቢሆን ኦልሬዲ መጨረስ ትችላላችሁ ማለት ነው። ሌላው ምንድነው ያው እንድትረዱትና ኮርሱ ላይ ግንዛቤ እንዲኖራችሁ ነው እንጂ በአንድ ቀን ራሱ መጨረስ ትችላላችሁ። ኔክስት ብላችሁ ማለት ነው። በአንድ ቀን ኦልሬዲ 100 ማድረስ ትችላላችሁ። ቢኮዝ ኔክስት ባላችሁ ቁጥር ኦልሬዲ እንዴት ተማራችሁት ነው የሚቆጠረው። ብዙም ጊዜ ባትገሉ ጥሩ ነው። ሰርቲፊኬትን ከወሰዳችሁ በኋላ ተመልሳችሁ ማንበብና ቸክ ማድረግ ትችላላችሁ። በአንድ ቀን በ2 ቀን ውስጥ መጨረስ ትችላላችሁ። ምንም ችግር የለውም ማለት ነው። 60 ደቂቃ ይሰጣችኋል ነው የሚለው። ለጥያቄው 10 ምርጫ ነው ጥያቄው። እንግዲህ 60 ሚኒትም ላይፈጅባችሁ ይችላል። 10 ጥያቄ ነው የጠየቁኝ። እኔንም ስኪፕ ማድረግ አይቻልም፣ ወደ ኋላ መመለስ አይቻልም። ከ60% በላይ ከመለሳችሁ ነው እንግዲህ ይሄ ሰርቲፊኬት የሚሰጣችሁ የሚለው እና አንድ ጊዜ ሳይሳካ ቢቀር እስከምታልፉ ድረስ መሞከር ትችላላችሁ፣ ችግር የለውም ነው እዚህ ላይ ያለው እና ቅድም እንዳልኳችሁ በአንድ ቀን በ2 ቀን ውስጥ ኮምፕሊት ማድረግ የምትችሉት ነገር ነው። ኦልሬዲ ግንዛቤ እንዲኖራችሁ ስለሚፈልግ ነው። እስኪ አሁን ኔክስት ልበለው። ኔክስት ስለው ዩ ሃቭ ቴክን ኤ ቢግ ስቴፕ ቱዋርድስ ግሮዊንግ ምናምን ይላል። እስኪ ቼክ ፎር ሰርቲፊኬት የሚላል እዚህ ላይ እችኛዋ ማለት ነው። ኦር እስኪ ኔክስት ብለን እንየው። ኦኬ ወደ ሌላ ኮርስ ነው አሁን። ይሄኛው ኮርስ ፓይተን ፕሮግራሚንግ ይላል። ኦፕሽናል ነው እንደምታዩት። ኦልሬዲ አርቲፊሻል ኢንተለጀንስ ከወሰዳችሁ ፓይተን ብትማሩት ኦልሬዲ አብሮ የሚሄድ ነገር ስለሆነ ስለ ፓይተን ነው ይሄኛው። አሁን ወደ ኋላ ቀጥታ የገባው ማለት ነው። ፓይተን ኦፕሽናል ነው፣ ብትማሩት ጥሩ ነው። ፓይተን ፕሮግራሚንግ ማለት ነው። ግን አሁን እኛ ቼክ ፎር ሰርቲፊኬት እንበለው ኦልሬዲ ያለቀ ስለሆነ እንደምታዩት ጌት ዩር ሰርቲፊኬት ይላል። ጌት ሰርቲፊኬት ልበለው። ስማችሁን እዚህ ጋር ማስተካከል አለባችሁ። ስማችሁ በሙሉ ስማችሁን ብታስገቡ እንደገና ኤዲት ለማድረግ እዚህ ጋር ገብታችሁ እኛዋን እዚህ ጋር ሲቲንግ ላይ ኦር ደግሞ እዚህ ፕሮፋይል ላይ ገብታችሁ ስማችሁን ምናምን እንደገና አሬንጅ ቼክ ማድረግ ትችላላችሁ። እዚህ ጋር አሁን ለምሳሌ ፕሮፋይል አለ። ፕሮፋይል ላይ ገብተን ስማችሁን ምናምን እንደገና እዚህ ጋር ላይ ስማችሁን ቼክ አድርጋችሁ ሰርቲፊኬቱ ላይ ሙሉ ስም እንዲሆንላችሁ ማለት ነው። ስማችሁን ቼክ ማድረግ አለባችሁ። ኢሜይሉ ኦልሬዲ ይታወቃል። ስለዚህ አሁን ጌት ዩር ሰርቲፊኬት የሚላል እንደምታዩት ኤሊጂቢሊቲው ኤንሮልድ ነው ዊዝን አሎድ ታይም ይላል። ጌት ዩር ሰርቲፊኬት ነው ልበለው ኦልሬዲ ስለጨረስኩት። ይሄ ነው በቃ ሰርቲፊኬቱ ይሄ ነው ኦልሬዲ ቬሪፋይድ ሰርቲፊኬት ኦፍ ናኖ ዲግሪ ፕሮግራም ኮምፕሊሽን አርቲፊሻል ኢንተለጀንስ ፋንዳሜንታልስ አዋርድድ ብሎ ስማችሁ ላይ ይመጣል። በቃ ሰርቲፊኬቷችን ነች። ከዛ በኋላ እችን ዳውንሎድ ብላችሁ ማውረድ ትችላላችሁ ወደ ስልካችሁ ወር ወደ ፒሲያችሁ ማለት ነው። እዚህ ጋር ሴቭ ብለን እዚህ ጋር ኦልሬዲ ዳውንሎድ ማድረግ እንችላለን ማለት ነው። የምንችል ነው የሚሆነው። ሰርቲፊኬቱ ይህን ይመስላል። እያንዳንዱን ኮርስ በዚህ መልኩ ዳውንሎድ ማድረግ ትችላላችሁ። ኦኬ ወርዷል። አሁን እስኪ እንየው። መጀመሪያ እዚህ ጋር እንደምታዩት ሰርቲፊኬት ይላል። እዚህ ጋር
የወረደው ማለት ነው። እስኪ እንየው ምን ይመስላል የሚለውን። ይወርዳል። ኦልሬዲ እንዳያችሁት ነው። በዚህ መልኩ ዳውንሎድ ኦኬ እስኪ በፒዲኤፍ ነው እንደምታዩት ይህን ይመስላል ማለት ነው። ይህን ይመስላል። ሶ በዚህ መልኩ ዳውንሎድ ማድረግ የምትችሉ ነው የሚሆነው። እንግዲህ ቅድም እንዳልኳችሁ ዊዝን በሳምንት ውስጥ መጨረስ ትችላላችሁ። እንግዲህ አዲስ የተጨመረው ኮርስ አርቲፊሻል ኢንተለጀንስ በዛው መውሰድ ትችላላችሁ። ኔክስት ብላችሁ ጊዜ ብዙም እንትን ማለት አይጠበቅባችሁም። ኮርሱን ድጋሚ ገብታችሁ ማየት እንደምትችሉ አሁን ባለው ቅድም እንዳሳየኋችሁ ኢቭን ጨርሳችሁ ራሱ መጥታችሁ እንደገና መማር እና ማየት ቸክ ማድረግ ትችላላችሁ። ፈተናውን ሜቢ ቀላል ነው። ፈተናው 10 ጥያቄ ነው። ታልፋላችሁ ብዬ አስባለሁኝ። ሶ ምናልባት ካላለፋችሁ ደግሞ መደጋገም ይቻላል። አርቲፊሻል ኢንተለጀንስ ላይ እና ፕሮግራሚንግ ፋንዳሜንታልስ ላይ የሚያስቸግራችሁ ነገር ካለ ኮርሱ ጋር ተያይዞ ኮሜንት ላይ ጻፉልኝ፣ ሁለቶቹ ላይ ማለት ነው። ሶ ይሄን ይመስላል። በዚህ መልኩ ሁሉንም አራቱንም ሰርቲፊኬት ዳውንሎድ ማድረግ ትችላላችሁ። የሚያጋጥማችሁ ችግር ካለ ኮሜንት ላይ ጻፉልኝ። ቻው ሲ ዩ ኔክስት